ታመልኩ አምላክ ይብለህ እኮ የምታስበው በቺክ ብልት እኮ ይወጣ ለቺክ እኮ ትሰግዳለህ። ለአንቺ እሰግድልሻለሁ፣ ለስዕሏ ትሰግዳለህ። ዛፌ ይናገራል። ለስዕልሽ እሰግዳለሁ፣ ለቺክ እየሰገድክ እሺ። ምንድን አልከው? ሄሎ ሚውት አድርጌ እያወራሁ ለመመለስ አሁን ለመማለስ ፈልገው ፈትቼሻለሁ ብሎ ነው 3 ጊዜ የፈታት እና መመለስ ይችላል። በዚህ ጉዳይ ላይ ዑለሞች ሁለት ሐሳብ አላቸው። አንደኛ 3ቱም ኒካህ ይወርዳል የሚል ነው። ሁለተኛ ደግሞ አንዱ ኒካህ ነው የሚወርደው የሚል ነው። ትክክለኛው አቋም 3ቱም ይወርዳል የሚለው ነው። ምክንያቱም የፍቺ ቃላቶችን አለያይቶ ስለሆነ የተናገረው ፈትቼሻለሁ፣ أنت طالق أنت ፍችነሽ أو طلقتك ፈትቼሻለሁ አለያይቶ ነው እየተናገረ ያለው ወላች አይደለ? ስለዚህ 3ቱም ይወርዳል። هذا ما أفتى به الشيخ عبد العزيز بن باز رحمه الله تعالى። ይህ ነው ሼክ አብዱል ዐዚዝ ብን ባዝ የተባሉ ታላቅ ዓሊም የጊዜያችን 3ቱም እንደሚወርድ ተናግረዋል። እሺ ማህራባ ለአላህ ይወድሃለሁ፣ አላህ ይጠብቅህ። الله الذي أحببتنا من أجله. السلام عليكم عليكم السلام ورحمة الله وبركاته. መጀመሪያ እንኳን ለሀገር ቤት አበቃህ። ለአላህ ብለን እንወድሃለን። ራስህን ጠብቅ። مرحبا حبك الله الذي أحببتنا من أجله. شكرا. እሺ እኔ መጠየቅ የፈለኩት እንድታብራራውም የፈለኩት በአህባሾች ዙሪያ ነውና አህባሾች ብዙ ጊዜ ሽርክ የሚመስላቸው ለሆነ አካል ቀጥታ ያንን አላህ ነው ብሎ ብቻ ማሰብና በቃልም ደረጃ አላህ ነው ብሎ መናገር ብቻ ይመስላቸዋል ሽርክና በዱዓም ዙሪያ ሊሆን ይችላል። ሀታ በስግደትም እንኳን ቢሆን ሲሰግዱ ያየን ነው፣ ግን ያንን እንደ ሽርክ አያዩትም። ሽርክ የሚለውን ሐሳቡን እስቲ አንደኛ የቃሉ ፍች ሽርክ የሚለው፣ ሁለተኛ ደግሞ ተግባሩስ ሽርክ የሚያስብለው በቀልብ የሚቋጠር ነገር አለ፣ በምላስ የሚነገር አለ። ይሄንን ሽርክ የሚለውን ትንሽ ብታብራራልንና ግልጽ ብታደርገው ጀዛኩሙላህ ኸይር። ሽርኩ معناه باختصار ሽርክ ብሎ ማለት ትርጉሙ ባጭሩ ተስዊየቱ ገይሪ ላህ መዐ ላህ ፊ ኸሳኢስ ላህ ወሂየ ልዒባዳ። አላህ በብቸኝነት የሚነጠልባቸው የሆኑ የአምልኮ ስርዓቶች ላይ ከእርሱ ውጭ ሌላን አካል በዚያ ላይ ማጋራት ማለት ነው። ታቻው አላለም ከእርሱ ውጭ ሌላ አካል ማጋራት ማለት ነው። والإيمان كما أخبر بذلك أهل السنة والجماعة قديما وحديثا، الإيمان قول باللسان واعتقاد بالقلب وعمل بالجوارح، يزيد بالطاعة وينقص بالمعصية ويزول بالكفر. إيمان بزوس من مسلو يملك سرعات بسرعة بتشام يتجلز مسلو لا بلب يمتعمل نو إيمان بأندبت يمنكر نو بسرعة يمتجلز نو بملكام سرعة يجمران بهاتيات بمدفو سرا ደግሞ ይቀንሳል በክህደት ይወገዳል። ይህ هذه قاعدة من قواعد أهل السنة والجماعة في باب الإيمان. إيمانا بتملكته أمنتنا بتملكته أهل السنة والجماعة أقوام هنا. الإيمان قول باللسان واعتقاد بالقلب وعمل بالجوارح يزيد بالطاعة وينقص بالمعصية ويزول بالكفر. ስለዚህ ሰውየው በመናገሩ ብቻ ሊከፍር ይችላል። ولعنوا بما قالوا እንዳለው ማለት ነው። በተናገሩት ንግግር ምክንያት ترجموا እያለ ይናገራል። لعن الذين كفروا من بني إسرائيل على لسان داود وعيسى بن مريم ذلك بما عصوا وكانوا يعتدون كانوا لا يتناهون عن منكر فعلوه لبئس ما كانوا يفعلون. وقالت اليهود يد الله مغلولة غلت أيديهم ولعنوا بما قالوا. እንዳጠቃላይ ሰውየው ከአላህ ስብሐነ ወተዓላ ውጭ ለሌላ አካል በመስገድ ብቻ ሳይሆን በማረድ ብቻ ሳይሆን ሄዶ በማጎብደድ በማጎንበስ ብቻ ሳይሆን ከአላህ ውጭ ሌላን አካል በመጣራት ይከፍራል፣ ከእስልምና ውጭ ይወጣል። ወታሻለ አይደል? ያ ነውና እዚህ ቦታ ላይ አህባሾች ወልይ ብሎ የሚያስቧቸው ደጋግ ሰዎች ናቸው ብሎ የሚያስቧቸው ነብያቶችን መጣራት ይሄንን ነገር ከአላህ ውጭ ለሌላ አካል መስራት
ሽርክ መሆኑን ሊያውቁና ከዚህ እኩይ ተግባራቸው ሊመለሱ ይገባ ነው። መጠራት ያለበት አንዱ አላህ ሱብሓነሁ ወተዓላ ብቻ ነው። ገብቷቸዋል? አንዱ አላህ ሱብሓነሁ ወተዓላ ብቻ ነው። ያ ነው። ካልሆነ ከክርስቲያኖች በምንድን ነው የሚለዩት? አኬሌ ሻህን መጣራት ይቻላል ብለው ሊሟገታቸው ይችላሉ አይደለ? እሺ ክርስቲያኖች ገብርኤልና ማርያምን መጠየቃቸው ምንድን ነው ስህተቱ በላቸው። ምንም የሚመልሱት መልስ የላቸው። ገብቷቸዋል? ማንንም አካል መጣራት አይቻልም፣ አይፈቀድም። ከአላህ ሱብሓነሁ ወተዓላ ውጭ ሌላን አካል አትጣሩ። ይህ ነው። እሺ በትምህርት ቤት ሊሆን ይችላል ምናምን ለባንዲራ መቆም እንዴት ነው የሚታየው? ተማሪ ብቻ ሳይሆን በመንግስት መስሪያ ቤት አካባቢ ስታልፍ ሊሆን ይችላል መሰል ነገሮች። ነቢያችን ሰለላሁ ዐለይሂ ወሰለም ለምንም አይነት ነገራቶች እንዳትቆሙ ብለው ከልክለዋል። መቆም ተገቢ አይደለም። ምናልባት ሰውየው በጣም ሽማግሌ ከሆነ በጣም አሮጊት ከሆነች ታቻለ የዛኔ ያ አካል መቀመጫ የሚያጣ ከሆነ በዚያ ባላችሁበት ስፍራ መጥቶ ለመቀመጥ ፈልጎ እናንተ ወጣቶች ከሆናችሁ ታላላቆችን ማክበር በሚለው ተነስታችሁ ታስቀምጣችሁ ካልሆነ በስተቀር ይሄ ትምህርት ቤት ስንቆም የነበረው ለባንዲራ መቆም ምናምን እንዲህ አይነት ነገራቶች አልታዘዘባቸውም። ነቢያችን ሰለላሁ ዐለይሂ ወሰለም አውግዛቸዋል። لقد علمت ما أنزل هؤلاء إلا رب السماوات والأرض بصائر وإني لأظنك يا فرعون مثبورا. اللهن كأرش التقرى يفلقم تولك أحباشك اللهن كأرش بلاينا ميلون أنقص لما كاد ميهدو بتمنجر بل أي هزنا قلت القرآن نقره الله أني كأرش بلاينا خلاص كأرش بلاينا بالحبة ይሄን የሚያጸድቁና የሚያምኑ ሰዎችን ግን አላህን ከአርሽ ጋር አጋራቸው። ጭራሽ እዚህ ደረሳቸው። ልጁ ጋር ሰላም አለይኩም አህለን አህለን እንዴት ነው? ሰላም አማን ነው? እንዴት ነው? ሰላም አለይኩም ወራህመቱላሂ ወበረካቱሁ። አለይኩም ሰላም ወራህመቱላሂ ወበረካቱሁ። እንዴት ነህ ሐቢቢ? አልሐምዱሊላህ ማሻአላህ። ትናንትና ኮምቦልሻ ያየሁ መሰለኝ። ማሻአላህ እንኳን ደህና መጣህልን። ጥያቄ ነበረኝ። መርሐባ። አንድ ወንድማችን የሆነ ሙስሊም የሆነች ልጅ ወደ በረሃ ሂዳ ስራ እየሰራች በሻይ በቡና ነበር የጀመረችው። ከዛ በኋላ እዛው እየሰራች እያለ ያው ማለት እዛ አካባቢ የነበረው መከላከያ ምንም የሆነ ኸምር እንድትጀምር ጠይቀዋት ኸምር ቤት ጀመረችና ኸምር እየሰራች እያለ ልጅቱ ተውበት አድርጋ አንድ ሙስሊም ወንድም አለ ግንበኛ ነው እሱ ማግባት ፈለገ። ከዛ ብዙ ያፈራቸው ንብረት አላት በዛ ቤት ላይ ቤት እዛው እንትን ብላ ሰርታ ንብረትም ብዙ አፍርታለች። እና በዛ ውስጥ ያሉ ንብረቶችስ እንዴት ነው የሚሆነው? ከዛስ እንዴት ነው መውጣት የምትችለው? እና እሱን ጠይቅልኝ ብሎ የነበረ ማለት ነው። እሱን ለመጠየቅ ፈልጌ እዚያው በአስካሪ መጠጥ መሸጥ ላይ ነች። አዎ እዛው ኸምር እየሸጠች ያው አሁንም እንትን እያለች ነው። ግን ያው መቶበትና ከዚህ ወጥቼ ያው አግብቼ መኖር ፈልጋለሁኝ እና የሰራሁትን ንብረትና እኔስ በምን አይነት ሁኔታ ነው ወደ ሐላል መግባት የምፈልገው? መልካም ገባኝ። ስለዚህ አሁን መጀመሪያ ተውበት ማድረግ ነው። ተውበት ደግሞ ሶስት መስፈርቶች አሉት። አንደኛ الندم على ما مضى، ሁለተኛው الإقلاع፣ ሶስተኛ العزم على عدم العودة إلى ذلك الذنب الذي وقعت فيه። የመጀመሪያው መጸጸት ነው። ስላለፈው መጸጸት ኃጢአት ላይ በመውደቁ ሰው የአላህን ትእዛዝ የተላለፍኩበት ጊዜ ነው ብሎ ሊጸጸት ይገባዋል። ነቢያችን ሰለላሁ ዐለይሂ ወሰለም الندم توبة ነው። ጸጸት አንዱ የንስሐ መስፈርት ነው ብለዋል። ሁለተኛው መስፈርት ምንድነው? الإقلاع፣ አሁን ያን ስራ እርግፍ አድርጋ መተው አለባት። እነዚያን እቃዎች ሁሉ እንዳለ መጣል አለባት። ካለ አይል ሽጠውና ገንዘቡን ለያዘው አያስኬድም። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አስካሪ መጠጥ ሐራም ነው የሚለው የቁርአን አንቀጽ በወረደ ጊዜ እንዳለ የመዲና ሰዎች ቤታቸው ውስጥ የነበረውን ሁሉ አስካሪ መጠጥ በገደል ነው አንስተው የሰደዱት። አይ ይሄንን ሽጠውና በቃ እንተውብታለን አላሉ። ወታቻ ያንን ግን ሽጦ መጠቀሙም አይቻልም፣ አይፈቀድም። ነቢያችን ሰለላሁ ዐለይሂ ወሰለም
ይህንን የቁርአን አንቀጽ ባስተላለፉ ጊዜ ያ አዩሃ ለዚነ አመኑ ኢነመል ኸምሩ ወልመይሲሩ ወልአንሳብ ወልአዝላም ሪጅሱን ሚን ዐመሊ ሸይጣን ፈጅተኒቡሁ ለዐለኩም ቱፍሊሑን የሚለውን አስካሪ መጠጥ ሐራም እንደሆነ የተገለጸበት አንቀጽ በወረደ ጊዜ የሆኑ ሰዎች ከገጠር እየመጡ ነበር ወደ ከተማ። ከዚያም ሰሃቦች ያገኟቸውና ወዴት ናቸው ሲሏቸው አስካሪ መጠጥ ጭነዋል ወደ ከተማ ወስደው ሊሸጡ ነው። እነዚህ ሰዎች ሐራምነቱ ገና አልደረሳቸውም ነበር። አይ እዚህ ጭነናል አስካሪ መጠጥ ለመሸጥ እየሄድን ነው አሉ። ይህ የቁርአን አንቀጽ ኮርዳል ሐራም ነው የሚል አልሰማቸውም እንዲህ ሲሏቸው አይ አልሰማንም አሉ። እንግዳውንስ ያውና ብለው አነበቡላቸው። አይ እኛ እኮ አንጠጣውም፣ ነገር ግን እርሱን ሽጠን ገንዘቡን ብቻ ነው የምንጠቀመው፣ ይሄ ደግሞ ችግር የለውም አሉ። ከዚያ እነዚህ ሶሐቦች እስኪ ነቢ ሰለላሁ ዐለይሂ ወሰለም እንጠይቃቸው ብለው ተመልሰው ነገሯቸው። እርሱ የነገሩንን አንቀጽ አስካሪ መጠጥ ሐራም መሆኑን ስንነግራቸው እኛ አንጠጣውም እኮ ነገር ግን ገንዘቡን ሽጠን ነው የምንጠቀመው የሚሉ ሰዎች መጥተዋል ሲሏቸው ነቢ ሰለላሁ ዐለይሂ ወሰለም ምን አይነት ሐዲስ ነገሯቸው? ቃለ ዐለይሂ ሰላቱ ወሰላም ኢነላሀ ኢዛ ሐረመ ሸይአን ሐረመ አክለ ተመኒሂ በሏቸው አሉ። አላህ አንድን ነገር ሐራም ካደረገ የዚያን ነገርንም ገንዘብ መብላትን እርም አድርጓል በሏቸው። ከዛ ይህን ሲሰሙ ጊዜ እነዚያ ሰዎች ወዳው ከመሸጥ ተቆጠቡ፣ ደፉት። ስለዚህ አሁን ላይ ቤቷ ካለ የአስካሪ መጠጥ ልሽጠው ማለት አትችልም። ወዳው አንስታ ያንን ወደ ገደል መስደድ አለባት። ሶስተኛው ምንድነው? አልዐዝም ዐላ ዐደም አልዐውዳ ኢላ ዛሊከ ዘንብ አለዚ ወቀዐት ፊህ፣ ወደዚያ ወደ ወደቀችበት ወንጀል ወደ አስካሪ መጠጥ ላለመመለስ ቁርጥ ማድረግ አለባት ከውስጧ። አንዳንድ ሰው ይዋልላል፣ ቆይ እስኪ እንደው ልመለስ አልመለስ ለስራዬን ኃጢአት እያለ ይሄ በትክክል ተውበት አላደረገም። እነዚህ ሶስቶቹ መስፈርት አሟልታ ተውበት ማድረግ። ሌላኛው ምንድነው? እስከ ዛሬ ያፈራችው ገንዘብ ታዲያ ምን ታድርግ? አሁን ማግባት ትፈልጋለች። ሼኽ ሷሊህ አልፈውዛን ታላቁ ዓሊም ተጠየቁ። የሐራም ገንዘብ እጄ ላይ አለ ምን ላድርገው ተብለው በተጠየቁ ጊዜ ይህን ገንዘብ መጠቀም አይፈቀድላቸውም ሐራም ነው ብለው ተናገሩ። ነገር ግን ያ ሰውዬ ያንን ለድሃዎች አስተላልፎ ሰጥቶ ለራሱ ድሃ ሆኖ የሚቀር ከሆነስ ሰው እጅ ላይ የሚወድቅ ከሆነ ለማኝ የሚሆን ከሆነ እንደገና መልሶ የሰውዬ ተውበት ያድርግ ስላለፈው አሁን ያለውን አስካሪ መጠጥ ወደዚያ ይጣል፣ የያዘውን ገንዘብ ሊጠቀምበት ሐራም አይሆንበትም ኢንሻአላህ። ምክንያቱም መልሶ ራሱ ችግር ላይ የሚወድቅ ከሆነ የሚለምን ከሆነ አይፈለግምና ማለት ነው። ይህን ይመስላል እና ከዚያ በኋላ ኒካ ያስራሉ ተውበት አድርገው ወደ አላህ ሱብሓነሁ ወተዓላ። ይህን ይመስላል ልጆች። ለወጣ ነው። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።